የታለ ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁ? ስለ ቶፊቅና ሶፊያ ይላችሁ መጥቻለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤቱን ሞቅ ሞቅ አድርጉት። በኮሜንት ደግሞ ሐሳባችሁን ግለጹልን። እንደሚታወቀው ቶፊቅና ሶፊያ ትላንት በለቀቁት ቪዲዮ ብዙዎቻችሁ ሐሳብ ስትሰጡበት ነበር። የትላንትናው ቀጣይ ቪዲዮ አሁንም ተለቀቀ። ምን ሊያምርብኝ ብዬ ብቻዬን ሳትኖሪ ከጎኔ ዛሬስ ባይኔ ደስ የሚልም ነገር አለው። ይህንን ነገር እናንተ በደንብ የምትከታተሉት ሰዎች በውጭም ያላችሁ በሀገር ውስጥም ያላችሁ ይህንን ስፖንሰር ያደረጋችሁ ኢትዮስፌር ማርኬት ነው። በጣም በተለየ ሁኔታ ነው ሞቅና ደመቅ ብለን የመጣ ነው። የማይታመን ነገር ነው። እኔ ከዚህ በፊት ግን ነግሬያችሁ ነበር። በጣም ጠረጥር ነበር ሁለታቸውም ጋር ፍቅር አለ ስል ነበር። አብዛኞቻችሁ ግን እንድትታረቁ ይታረቁ የሚል ሀሳብ ነበራችሁ። የሰው ልጅ ነን። ይኸውልህ በሰው ልጆች መካከል ውስጥ አትግባ። ከቻላችሁ ከገባችሁም በዛ ጉዳይ ላይ በመልካም እሳቤ ከመልካም ጎን ሳይድ መሆን እንጂ ከጥላቻ ጎን አንዱ ከአንዱ ወይም ከሴቷ ወይም ከወንዱ ጎን መሆን አይጠበቅባችሁም። ለምን? እነሱ ነገ መልሰው ይታረቃሉ። ሰዎች ናቸው። ጸብ አለ፣ ጸብ ያለ ነው፣ መታረቅም ያለ ነው። እንደዚሁ አብረን የምንከታተለው ይሆናል። እስኪ ቶፊቅ ምን ይላል፣ ሶፊያ ምን ትላለች? አብራችሁ ቆዩ። ቶፊቅ ቤተሰቦች ሁላችሁንም ሰላም ብያለሁ። በመላው ዓለም የምትኖሩ ሰላም፣ ደስታ፣ ፍቅር አይራቅልኝ እያልኩኝ ዛሬ ተመልሻለሁ ማለት ነው። በዚያው አጋጣሚ ሁላችሁንም ሳላመሰግን ማለፍ አልፈልግም። በየትኛውም ዓለም ያላችሁ እህት ወንድሞቼ እስከ ዛሬ ድረስ ተጽዕኖ ስታደርጉ ነበር በብዙ ነገር። ያው ታውቃላችሁ ሶፊያ ጋር ከተለያየን ኦልሞስት 1 ዓመት በላይ ሆኖናልና በእነዚህ 1 ዓመት ውስጥ አብዛኞቻችሁ በተለያየ አረብ ሀገር በተለያየ አውሮፓ ሀገር ያላችሁ ተመለሱ፣ ታረቁ። ህመሜን ስቃይን ባየሽ ቤተሰቦች በጣም በጥበቃ ላይ ነኝ። ኦልሞስት ከመጣሁም ከ1 ሰዓት በላይ አልፎኛል። 2 ሰዓት ሊሆነኝ ነው። እስካሁን ሰዓት ድረስ ግን አልመጣችም። ውስጥ ላይ ጠበቅኳት። ውጭ ተንቀሳቀሱ። ምን ሆነሽ ነው? ዛሬ ራት ብትጋበዥ ምንድን ነው እንደዚህ ማርፈዳለሁ? በስከ መጨረሻ ግን ደርሻለሁ ብላለች። ያው እንደምታውቁት ሀበሻ ቀጠሮ አያከብርም ነው የሚባለው። ይህንን ደግሞ ሶፊያ አሳይታናለች። እስኪ ታች መጥቻለሁ ብላለች። ወረድ ብለን ሁላችንም ይዘናት የምንመጣ ይሆናል። እስከ መጨረሻ አርፋጇ ደርሳለች ማለት ነው። እንደምታዩት ምን ንቅጣት ትቀጣ ነው የምትሉት? በነገራችን ላይ በጣም አርፍደሽብናል። እስካሁን እንዴት ትንሽ 2 ሰዓት 1 ተኩል ነበር። ያው እስከምትመጪ 2 ሰዓት ምን ትቀጣ ትላላችሁ? አረ ቤተሰብ ምን ትቀጣ ይሉ? አይ እሷ እንድትቀጣ ይህን ሁሉ አስጠብቃ ትላላችሁ። እኔ እንድቀጣ ትፈልጋላችሁ? እርግጠኛ ነኝ እኔ እንድቀጣ አይፈልጉም። አይ በእነሱ ነው። ስለዚህ ለምንድን ነው የቆየሽው? ስራ ነበርኩኝና እንዲሁም ያው ቶሎ መጥቻለሁ ብዬ ነው ማስብ። 2 ሰዓት ቆይቶ ቶሎ መጥቻለሁ። አሁን እዚህ ድረስ መጣ። የምን እራት ነው? በባዶ ትመለስ ቤቷ ትብላ። ምን ትላላችሁ? አይ እኛ ጨካኝ አይደለንም። ያው እናልፋታለን። ይቅር እንበላት ለዛሬ። ስለዚህ ወደ ተዘጋጀልን ቦታ እንወስዳታለን። ትገምቹ ነገር አለ?
የለም እዛው ላይ ነው። እኔ እንጃ ውስጤ እየፈራ ነው ነገራችን ላይ። ኦኬ ጊፍት ነው ኋላ ጊፍታ። ስለዚህ አብራችንን እንወዳቸዋለን። ወደ አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ ቃሌም በአምላክ ስም ሰጣለው አንቺን ብቻ ስል ዘውትር ታምኜሽ እኖራለው። ሰዎች እንዳያችሁት ራት ግብዣው ቦታ ደርሳለች። በጣም ብዙ ሰው አለ ዛሬ። ፈርታለች እሷ ለራሱ። ፈርተሻል እንዴ? ትንሽ ያስፈራል አይደል? ደግሞ ብዛት እዚህ አካባቢ አሁን እንደምናያቸው የሀገራችን አትሌቶች ናቸው። ታላላቅ ሁሉም ከጀርባችን ያሉት ታላላቅ የምትሏቸው የሀገራችን አትሌቶች በቃ በአሁኑ ሰዓት ዳይመንድ፣ ብሮች፣ ነሐሶች የሚያመጡ ናቸውና ሶፊ ትንሽ የፈራች ትመስላለች። በታዋቂ ሰው ለነገሩ እሷም ታዋቂ ናት አይደል? ያስፈራማ ነኝ እንደ ያለቻቸው ነው። እስኪ እስከ ዛሬ ቢያንስ ኦልሞስት ከኔ ጋር ከተለያየ 1 ዓመት በላይ ሆኖናል። እስኪ በትንሹ ቆይታ የ1 ዓመት ቆይታ ምን ይመስላል? እኔም ባውቀው ደስ ይለኛል። ምን እንደምል አላውቅም። እስኪ ከራሽ አንደበት የነበረው ስኪያለሽ ስልሽ በእኔም በኩል የነበረው ስሜት ነበርና እስኪ ባንች በኩል የነበረውም ስሜት ተመልካቾቻችን ይጋሩት። ምንድን ነው የሚባለው? ወሬ ጠፋብኝ። አንተም ደነገጥ። ያስፈራል። ምክንያቱም ውስጥ እንደዚህ ራት ከበላ ነው ምናምን በጣም ቆይተናል እና ትንሽ እሺ የሆነ ጥያቄ ልጠይቅህ። ማለት አሁን እናንተ ከተለያየን 1 ዓመት ሊሆነን ነው እና 1 ዓመቱን እንዴት ነው ያሳለፍኩ? እኔ እኮ ጠየቅኩት እንዴ የራሴን ጥያቄ የደገምሽልኝ ሳይሆን ቅድሚያ እኮ የጠየቅኩሽ እኔ ነኝ። ስለዚህ የነበረሽን እንትን ብዙ ደስ የሚሉ ሊኖሩ ይችላሉ፣ ወይም የተከፋሸባቸው ሊኖሩ ይችላሉ። እንዴት ነበር? ይደብራልም፣ ደስ ይላልም፣ ይደብራል። ማለት በጣም ብዙ ፈተናዎችን አሳልፌያለሁ። በጣም ከምለው በላይ ብዙ ነገሮችን አሳልፌያለሁ። በፈተናዎች መሀል ደግሞ በቃ ተመሬበታለሁ። ብዙ መማር ያለብኝን ነገር እንድማርበት ሆኛለሁ። ለምን ፈተናዎቹ መጡ ብዬ በጣም የሆነ ሰዓት ላይ አማረር ነበር። ለምን ይከፋኛል ብዬ አማረር ነበር፣ አለቅስ ነበር። ግን ከጊዜ በኋላ እየቆየሁ ስመጣ በቃ ፈጣሪ ያለው ነገር ነው የሚሆነው። እኔ ያልኩት ነገር ሳይሆን ፈጣሪ ያለው ነገር ነው የሚሆነው። እንደገና ደግሞ አላህ በቃ ስለሚወድ ነው የሚፈትነን፣ ስለሚወደኝ ይሆናል የሚፈትነኝ ብዬ ፈጣሪን እንዳመሰግንን ሆኛለሁ። እና ደስ የሚልም ነበር ግማሽ ማለት ነው። አይ ማለት ቢያንስ ከ6 ወር ያህል በጣም በቃ ጥሩ ስሜት ላይ አልነበርኩ። ማለት አሁን ሰው ልጅ ለብሶ ምናምን እየሳቀ እየተጫወተ ሲወጣ ሁሉ ሰው የሚያይህ ወይም ኦዲየንስ ወይም ደግሞ በአካባቢ ሰው ያለው የሚያይህ ደስተኛ እንደሆንክ ነው የሚረዳ። ግን እኔ ማለት ያሳለፉት 6 ወራቶች ለእኔ በጣም ከባድ ቀናቶች ነበሩ። በቃ ከቤተሰብም ተለይቼ ከጓደኛም ተለይቼ ብቻዬን ቤቴ ጋር ያሳለፍኩበት ቀን ነበረ። ከዛም በኋላ ላይ ያለው ግን 5 ወራት ምናምን በቃ ለራሴ ያለሁት ራሴ እንደሆንኩ ብቸኛ እንደሆንኩና ጠንካራ ሰራተኛ ሁኜ መለወጥ እንዳለብኝ ራሴን በራሴ ስመክርበት የነበረ ጊዜ ነው። አሁን እኔን ብቻ እየጠየቀኝ ነው። አንተስ? ሻው መልሼላለሁ የኔን። አንተስ 1 ዓመቱን እንዴት አሳለፍከው? ያ 1 ዓመቱ ላንተ ምን አይነት ጊዜ ነበር? ጥያቄዎች ከበድ እያሉ ይመስላሉ። ያው
ያንቺ የነበርሽበትም ስሜት ነግረሽኛል። ተመሳሳይ ነው ማለት ትችላለሽ። በሰዓቱ ለእኔም ትንሽ የሚከብዱ ጊዜያት ነበሩ። ያው በመሀላችን አለመግባባቶች ተፈጥረው ብዙ ነገሮች ተፈጥረውብን ነበረ። ያው በነዛ መካከል የሆነ መከፋት አለ። ብቻ የሆነ እስከዛሬ ያለመድሽው ስሜት ሲሆን አዲስ ሲሆንብሽ ብቻ የሆነ ነገር እንትን ይላል። ብቻ ሁሉም ነገር አልፎ አሁን ላይ እንደምታዩ ደስተኛ ደግሞ ሲቀጥል የሆነ ሰዓት በቃ ወደ ቤተሰብ ሄድኩኝ። እስኪ ረፍት ላድርግ ብዬ ኦልሞስት 5 ወር ወይም 6 ወር ፋሚሊ ጋር ነበርኩኝ። ትንሽ ቤተሰብ ጋር ሲሆን ሁሉ ነገር ቀለል አለ። ጭንቀት የሆነ ጭንቀት ስልሽ በዛ ሰዓት ጎኔ የነበሩም ሰዎች ብዙዎቹ መራቅ ላይ ነበሩ ስልሽ ከትንሽ ጓደኞቼ ውጭ አብዛኛው ተለይተው ነበር። ስለዚህ እስኪ ለምን ወደ ክፍለ ሀገር ወይም ወደ ቤተሰብ ጋር ልሄድና ራሴን ለምን አላዳምጥም? ከመጣሁም 2 ወር ምናምን ሆኛል። እንደዚህ አይን ለአይን ሁሉ የምንተያይ ሁሉ አይመስለኝም ነበር፣ ግን አላህ የፈቀደው ነው የሚሆነው። ዛሬ ራት ለመብላት ተገናኝተናል ማለት ነው። ልክ ነህ። ግን በዚህ አጋጣሚ አሁን አንተ 5 ወር ድረስ ቤተሰብ ሂደህ አሳለፍክ። እኔ ግን ስንት ወር ድረስ ብቻዬን በዲፕሬሽን ውስጥ ነበር። እንዴት ቤተሰብ ጋር ልሄድሽም ነበር? ፕራይቬት ቤተሰብ። ስለዚህ እዚሁ ይሻለኛል። አይ በጣም የምወዳቸውና የማከብራቸው ቤተሰቦች ነው ያሉኝ። ከቤቱ በጣም የምወደድ ልጅ ነኝ። ከቤቱም የምወደድ ልጅ ነኝ እየተባልን ነው። ማንም ይመሰክራል። ያው የሀገሬ ልጆች ሆኖ ይመሰክራሉ። አባቴን በጣም ነው የምወደው። ግን በዚህ ዲፕሬሽን ውስጥ ሆኜ እዛ ጋር ሂጄ ደግሞ እነሱንም እንዳስደብር ስላልፈለኩ ነው የቀረሁት እንጂ ከአባቴ እስከ ወንድሞቼ ድረስ ካለውበት ድረስ መጥተው ከጎኔ ነበሩ። እና ደግሞ ያው ለተወሰነ ጊዜ በጣም በሚያስጠላ ታይም ዲፕሬሽን ውስጥ ነው። ግን አሁን ለቆት አልሐምዱሊላህ ያው ላያስችል አይሰጥም ነው የሚባለው። ሀያቴ ሲተርብ እንደዛ ነው ለሁሉ ነገር አልሐምዱሊላህ ነው። እና ዛሬ በድጋሚ ስላገናኘን አልሐምዱሊላህ አላህን አመሰግናለሁ። ማለት እንደ መጣላታችን ድጋሚ እንኳን እንደዚህ አብረን ቁጭ እንድንል ነውና በቃ በአካባቢ ራሱ ባላየው ብዬ የማስበው ሰው ብትኖር አንተ ነበር። ግን የምሬን ነው ያስቀው። የሁለታችን ስሜት ተመሳሳይ ነው ማለት ነው። ከምሬ እዛ ቁጭ ከምንልበት አካባቢ እንኳን ላይክ ያንቺ ጓደኞች ጋር ካለሽ ላይ ዞርና ላውን ነበር ማልፈው በቃ። ምክንያቱም መተያየቱም የሆነ እንጃ በቃ በዚህ ቦታ አለሽ ካሉኝ እኔ በዚህኛው አይደል ነበር። እኔም ያው ማለት ቡና የምትጠጡበት አለ አይደለ? በእኛ ሰፈር በዛ አካባቢ ያው ይኖራል ስለመባል እኔም ታችኛውን ቀይሼ ነበር በቃ በዛ ቦታ ምናምን አልሄድም። ጠዋት እነሳለሁ፣ መስራት ካለብኝ ስራ እሰራለሁ። ከዛ በቃ ወደ ኦፊስ ስራ ምናምን እሄዳለሁ። ከማንም ሰው ጋር አልገናኝም። ማታ ቤት እገባለሁ፣ አለቅሳለሁ፣ እተኛለሁ። ሳለቅስ ይቀለኛል። ኦኬ። ስታለቅሽ ይወጣልሽ ነበር? አዎ ማለት የማወራው ሰው ስለሌለኝ ቅርብ ጓደኛ ብቻዬን ለብቻዬ አውርቼ በሁለታችንም የሚከብዱ ጊዜ ነበሩ ብዬ አስባለሁ። ዛሬ ግን ያ ሁሉ አልፎ እንደዚህ አይንህን ላፈር አይንሽን ላፈር የምንባባል ሰዎች በጓደኞቻችን ምክንያት እንደዚህ ራት ቁጭ ብለን ለመብላት በቅተናል። ቅድም እያልኩ ነበረ ጆና ማሪናል። በዚያው አጋጣሚ ሳላመሰግን አላልፍም። በነገራችን ላይ በእኔ በዋትስአፕ በቴሌግራም በተለያዩ ሶሻል ሚዲያዎች እየመጡ ታረቁ በቃ ለምን በቃ እንጃ። በዛ ሰዓት
በጣም የሞከረ ሰው ነበር። አንቺ ጋርስ እንዴት ነበር ስልሽ እኔ ምልኩስ ስለሆነ አብዛኛውን አልመልስም ነበር በሰዓቱ። ብዙ አይነት ታውቃላችሁ የሆነ ሁለት ሰዎች መካከል ሲለያዩ የሆነ የሚገባው አለና እንጃ በጣም ተመልካቾቼ ክብር ይገባቸዋል ብዬ አስባለሁ። አንቺ ጋርስ የነበረው ስሜት እንዴት ነው? ደሞስ ምን ሊጠቅመኝ ያንን ሰፈራ የዋለው ባይኔ አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው ለህመም ለስቃይ ያንን ሰፈር ለምን አየዋለሁ። ይቅር ይቅር እንኳን ሌላው አንቺም ቀርተሻል። ይቅር ይቅር አንዴ ላላገኝሽ ሄደሻል። ምነው ባረሳውም ላየው ብጓጓም ያኔ አው ዛሬስ ባይኔ አላየውም ያንን ሰፈር እኔ አው በጣም ማለት ቪው በጣም ደስ ይላል። ያው የነበረን ምሽትም በጣም ደስ ይላል። ያው እንዳልከው ተደባብረን ከምንኖር አፉ መባባል አንደኛ ሁለታችንም ሙስሊም ነን፣ ሃይማኖታችንም አይፈቅድም። እንኳንኛ ብዙ ሰሃባዎችም ያጠፋሉ፣ ግን ይቅርታ ይጠይቃሉ። ይቅርታ መጠያየቅ ታላቅነት ነው ብዬ አስባለሁ። አለቅም ምን እንደምላችሁ ቤተሰብ በጣም ደስ ብሎኛል። በዚህ አጋጣሚ ምን ልታረግ ነው የመጣው እያልኩ ነው፣ እየጠየኩ ነው። መበጠብጠው አንተ ነህ፣ ከሰው ጋር ነኝ። አሁን ውጣልኝ። የገዛሽው ቤት አይደለም ሆቴል ውስጥ ነው ያለሽው። ምን እያደረግሽ ነው? ውጣልኝ፣ በአላህ ለምን ውጣልኝ። አሁን ይሳቅ፣ አሁን ሳላስደብር ውጣልኝ። ለምን አትጥሪው? ምን እያደረግሽ ነው? የምን ፕሮግራም ላይ ነሽ? ኧረ በአላህ ለምንክ አንቀጠቀጠሽ? እንዲህ ነው መደበቅ የሚያደርግ። አንተ ምንድነው? እሺ በስልክ አወራለሁ። አሁን ውጣልኝ። አንደኛ ሆቴል ውስጥ ነው ያለነው። ሰው አትልሽ እንዳልጮህ ማለት ነው። በጣም ድምጤን ቀስ አድርጌ እያወራሁ ያባሽ። እሺ በአላህ ልለምንክ። ምትዋረጅ ወንጀል ነሽ። እሺ ውጣልኝ። አሁን ከሰው ጋር ነኝ። ውጣልኝ። ይሳቅ። በጣም ራሴን ተረጋግቼ ነው እያወራሁ ያለው። ስለምን ስራ እያወራሽ? እሺ በስልክ አወራለሁ። አሁን ውጣልኝ። እንዴ እናውራልሽ። ምንድን ነው ማነው ሰውቷል? ማነው ሰውቷል? እሺ በዚህ አይነት ሁኔታ ግን እያስቸገረ ነበረ። ወይኔ ወይኔ፣ ከባድ ነው፣ ከባድ ነው። እስኪ ሀሳባችሁን እስከዛ ኮሜንት ላይ እያስቀመጣችሁ ሰዎች እንግዲህ በዚህ አይነት ሁኔታ የቶፊቅና የሶፊያ ጉዳይ እንደዚህ ነበር። አሁንም ላይክ፣ ሼር፣ ሰብስክራይብ በማድረግ ቀጣይ ቪዲዮ ይደርሳችኋል። ወደ እናንተ ክፍል 3ን አደርሳለሁ። ኢትዮ ስፔር ማርኬት ይለያል። ለመኪናው ጤንነት ኢትዮ ስፔር ማርኬት እያለ ልደታ ኮንዶሚኒየም በላይ ተክሉ ኬክ ቤት ጎን ጎራ ብሎ አዲስ አበባ ውስጥ አገር ውጭም ያላችሁ በአገር ውስጥም ያላችሁ የትም ሆናችሁ ተጠቀሙትን አዘጋጅቶላችሁ
ኢትዮ ሱፐር ማርኬት የትም አለው እያለ ነው። እናመሰግናለን። መልካም ቆይታ ይሁንላችሁ።